ሞት ጋር ነው የምደውለው። ሄሎ ሞት እንዴት ነህ? እኔ እኮ ካንተ ቢገርመኝ ምንም ብትዘገይ መምጣት አይቀርም አይደል? ግርም እኮ ነው የምትለኝ። አንድ ጥያቄ ልጠይቅህ፣ አንተ ግን አትሞትም? ለነገሩ ቁልፉ በአምላክ እጅ ነው። አንተ ምን ስልጣን አለ? አሁን አንድ ነገር ነው ልነግርህ የደወልኩት። እባክህ ረሳንህ ነው የምልህ። ረሳንህ። እንደምትመጣ ዘነጋን መሰለኝ። ተጨካከንን። የተማረውም ባልተማረው ላይ፣ ያልተማረውም በተማረው ላይ፣ ድሃው በሀብታሙ፣ ሀብታሙ በድሃው ተጨካከንን። እውነቴን ነው ስለ ይኸው አንተ መምጣት አይቀር የሰው ልጅ መጨካከኑን እንደቀጠለ ነው። አውቃለሁ። አንተም አልጠፋህም እኮ አንዴ በተፈጥሮ፣ አንዴ በጦርነት፣ አንዴ በበሽታ። አንተ መቼ ጠፋ? ለምንድን ነው የረሳንህ? ለምንድን ነው አንተን እያስታወስን ደግ መሆን ያቃተን ነው የኔ ጥያቄ። ወይ ንገረና፣ ወይ ንገረን። ድምፅ አውጣና ንገረና። እና እንዴት ነው የሚሆነው? እና ጭካኔያችን ይቀጥል? ክፋታችን ይቀጥል? አረመኔነታችን ይቀጥል ነው የምትለው? ተው ለነገሩ አንተ ምን ስልጣን አለ ሲጀመር? ተው ቻው፣ እስክትመጣ ቻው። እንግዲህ ቻው።